ሰላም ጤና ይስጥልን ውድ የቻናል ቤተሰቦች እንደምን አላችሁ? በዛሬ ቪዲዮ ደግሞ ዊንዶው 10 ዴስክቶፓችሁ ወይ ላፕቶፓችሁ ምናምን ላግ እያደረገ ወይም ደግሞ ስታክ እያደረገ ካስቸገራችሁ እንዴት አድርገን እናስተካክላለን የሚለውን ነው ማሳያችሁ ማለት ነው። ዘ ፈርስት ስቴፕ የሚሆነው ሴቲንግ ላይ ትሄዳላችሁ። ሴቲንግ ላይ እዚህ ሴቲንግ ላይ ትሄዳላችሁ። አንደር ሴቲንግ ላይ እዚህ ጋር ፕራይቬሲ የሚል ይመጣላችኋል። እሱ ጋር ፕራይቬሲ የሚለውን ትነካላችሁ። ከዛ በስተግራ ግርጌ ታች አካባቢ እዚህ ጋር እንደምታዩት ባክግራውንድ አፕስ የሚል አለ። ባክግራውንድ አፕስ የሚል አለ። እሱን ክሊክ ታደርጉታላችሁ። እነዚህ በሙሉ የምታዩቸው አፕሊኬሽኖች ባክግራውንድ ላይ ራን የሚያደርጉ አፕሊኬሽኖች ናቸው ማለት ነው። ስለዚህ ጋር ሌት አፕስ ራኒን ባክግራውንድ የሚለውን ኦፍ ታደርጉታላችሁ ማለት ነው። ኦፍ ታደርጉታላችሁ። ባክግራውንድ ላይ ያለ እናንተ ፐርሚሽን ራን የሚያደርግ አፕሊኬሽን አይኖርም ማለት ነው። የመጀመሪያው ስቴፕ ነው። ወደ ሁለተኛው ስቴፕ ስንሄድ እዚህ ዊንዶው አይከን ላይ ራይት ክሊክ አድርጋችሁ እዚህ ጋር ታስክ ማናጀር ሚል ታገኛላችሁ። እዚህ ጋር ታስክ ማናጀር ሚል ታገኛላችሁ። ታስክ ማናጀር ውስጥ ከገባችሁ በኋላ እዚህ ጋር ስታርታፕ ሚል አለ። ስታርታፕ ሚል አለ። እሱ ጋር ትነካላችሁ። ስታርታፕ ላይ እንደምታዩት ብዙ አፕሊኬሽኖች አሉ። እነሱ ኢኔብል የሆኑ ማለት ነው። ሎጊን እንዳረጋችሁ ራሳቸው ያለ እናንተ ፈቃድ ስታርት የሚያደርጉ አፕሊኬሽኖች እነሱን ዲሴብል ማድረግ ከምን ውጭ ከአንቲቫይረስ ወይም ደግሞ ከሴኪሪቲ ውጭ ወይም ደግሞ ከግራፊክስ ምናምን ውጭ ያሉትን በሙሉ ዲሴብል ማድረግ። እንዴት ዲሴብል እናደርጋለን? እዚህ ጋር ራይት ክሊክ አድርገን እዚህ ጋር ዲሴብል እናደርጋለን። እዚህ ጋር ጉግል ክሮም የሚላል ለምሳሌ ይሄኛውንም ራይት ክሊክ ከዛ ዲሴብል እናደርጋለን። ይሄ ማይክሮሶፍት ኤጅ ይሄም ራይት ክሊክ ዲሴብል እናደርጋለን ማለት ነው። ዊንዶው ሴኪዩሪቲ እሱን እንተዋለን። ስለዚህ እንደዛ አድርገን ሁለተኛውን ስቴፕ እንደዛ ካደረግን በኋላ እንወጣለን፣ ክሎዝ እንለዋለን ማለት ነው። ክሎዝ እንለዋለን። ሶስተኛው እዚህ ሰርች ባር ላይ እንመጣና ምን ብለን ሰርች እናደርጋለን? አድቫንስድ ሲስተም ሴቲንግ የሚል እዚህ ጋር እንደምታዩት መጥቶላችኋል። አድቫንስድ ቪው አድቫንስድ ሲስተም ሴቲንግ የሚለውን ቪው አድቫንስድ ሲስተም ሴቲንግ የሚል ይመጣልናል። እሱን ክሊክ እናደርጋለን ማለት ነው። ከዛ ክሊክ እዚህ ውስጥ እንደምታዩት አድቫንስድ ላይ ነው ያለ። አድቫንስድ ላይ አንደር ፐርፎርማንስ የሚለው ላይ ሴቲንግ የሚል አለ። ሴቲንግ ውስጥ እንገባለን። ከዛ እዚህ ውስጥ ስንገባ አራት ምርጫዎች ያመጣልናል። እንደምታዩት አራት ምርጫዎች አሉ። ስለዚህ ከነዚህ ውስጥ የትኛው ሶስተኛ ላይ ያለውን አጀስት ፎር ቤስት ፐርፎርማንስ የሚለውን ሴሌክት እናደርጋለን። እንደምታዩት ሶስተኛው ላይ እንመርጥና አፕላይ እንለዋለን። ዘን ኦኬ ጨረስን ማለት ነው። ሶስተኛው ጨረስን። ከዛ ሌላው ደግሞ ዊንዶው ፕላስ አር እንጫንና ክሊን ኤምጂአር ብለን እንጽፋለን ማለት ነው። ክሊን ኤምጂአር ብለን ከዛ ኦኬ እንለዋለን። ክሊን ኤምጂአር ብለን ከዛ ኦኬ እንለዋለን። ከዛ ይጠይቀናል ሲ ምናምን ይለናል። ኦኬ እንለዋለን። ከዛ ካልኩሌት እያደረገ ነው። እንደምታዩት እዚህ ጋር አምጦልናል። እዚያ ሙሉን ሴሌክት ማድረግ አለብን። ሴሌክት አድርገን ሪሳይክል ቢል ላይ ያለ መጥፋት የሌለበት ዶክመንት ካለ መጀመሪያ ላይ ስቶር ማድረጋችሁ እንዳትረሱ። ከዛ ሙሉን ሴሌክት ካደረግነ በኋላ እንደምታዩት እዚህ ጋር 1.2 ጂቢ ዲስክ ስፔስ አለኝ ማለት ነው የሚጠፋ። ሙሉ ሴሌክት ካደረግኩት በኋላ ኦኬ እለዋለሁ። ዲሊት ፋይልስ ይላል። ኦኬ እለዋለሁ። ስለዚህ ክሊን እያደረገልኝ ነው፣ እያጠፋልኝ ነው ማለት ነው። አላስፈላጊ የሆኑ
ፋይሎችን ክሊን እያረገልኝ ነው ማለት ነው። ክሊን እያረገልኝ ነው ማለት ነው። እስከሚያጠፋ እንጠብቀዋለን። እዚህ ጋር እንደምታዩት ክሊን አነሰሰሪ ፋይሎችን ክሊን እያረገ ነው የሚለው። ከዛ በተመሳሳይ መልኩ እንደገና ዊንዶው አር እንጫንና ቴምፕ ብለን እንጽፋለን። ቴምፕ ብለን እንጽፍና ኢንተር እንለዋለን። ከዛ እዚህ ጋር እንደምታዩት አነሰሰሪ ፋይሎች ናቸው እነዚህ። አንዱን ሴሌክት እናደርግና ከዛ ኮንትሮል ኤ እናደርጋለን። ሙሉ ሴሌክት እናደርገዋለን። ሙሉ ሴሌክት ከዛ ዊንዶ ሽፍት ፕላስ ዲሌት ስናደርገው ፐርማነንትሊ ዲሌት ይጠይቀናል ማለት ነው። የስ እንለዋለን። ስለዚህ ኮንቲኒ እንለዋለን። አነሰሰሪ የሆኑ ፋይሎችን ያጠፋልናል። አንድን ፒሲያችንን ስሎ የሚያደርግብን ይሄ ስለሆነ ማለት ነው። በተመሳሳይ መልኩ አሁንም ዊንዶው አር እንጫንና ቴምፕ ፐርሰንት ብለን እንጽፍና ኦኬ እንለዋለን። እነዚህ ፋይሎችም ተመሳሳይ ናቸው። አላስፈላጊ ፋይሎች ናቸው ያሉ። አንዱን ሴሌክት እናደርግና ኮንትሮል ኤ ስንጫን ሁሉን ሴሌክት ያደርግልናል። ከዛ ሽፍት ፕላስ ዲሌት ስንጫን ፐርማነንትሊ ዲሌት የሚል ይመጣልናል። የስ እንለዋለን። ፐርማነንትሊ ዲሌት ያደርግልናል። ማይጠፉ ፋይሎችን ሊቭ ስኬፕ እናደርገዋለን። ማይጠፉ ፋይላቸውን ስኬፕ እናደርገዋለን። ስለዚህ ይሄኛውም አንዱ መካኒዝም ነው ማለት ነው። ሌላው አሁንም በተመሳሳይ ዊንዶው አር እንልና ምን ብለን እንጽፋለን? ኢኔት ሲፒኤል ዶት ሲፒኤል ብለን እንጽፋለን። ከዛ ኦኬ እንለዋለን። ከዛ እዚህ ውስጥ እንደምታዩት እዚህ ጋር መጨረሻ ላይ አድቫንስድ ሚል ይመጣል። አድቫንስድ ሚለው ይመጣል። አድቫንስድ ውስጥ ታች እንደምታዩት እዚህ ጋር ሪስቶር አድቫንስድ ሴቲንግ ሚል ይመጣልናል። ከዛ ሪስቶር እንለዋለን። ከዛ ሪስቶር ካደረግነው በኋላ እዚህ መጨረሻ ላይ ምን አፕላይ ሚል ይመጣልናል። ከዛ ኦኬ እንለዋለን። ከዛ መጨረሻ ላይ ኮምፒውተራችንን ሪስታርት እናደርጋለን ማለት ነው። በዚህ መንገድ ስሎ የሚሆንባችሁ ዊንዶው ቴን ላፕቶፕም ሊሆን ይችላል ዴስክቶፕ ካለ በዚህ መንገድ ወደ ፈጣን አቅሙ መመለስ ትችላላችሁ ማለት ነው። አይ ሆፕ ይህ ቪዲዮ እንደሚጠቅማችሁ ተስፋ አረጋለሁ። ቪዲዮ ከጠቀማችሁ ላይክ እያረጋችሁ ሼር እያረጋችሁ እንዲሁም ለቻናሉ አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ እያረጋችሁ ላለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ